የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ይህን ነገር ግን ታውቁታላችሁ፣ እናንተ ታውቁታላችሁ። እንደዚህ አይነት ሰማክ አይታችሁ ታውቃላችሁ? እውት ስላልተመቸ ነው ያላሳያችሁ። በህይወት እያላችሁ ራስ አለውና ራሱን ቆርጨው ነው አሁን እና ከዛ ካጠብኩት ራሱን ተቆረጥኩት በኋላ ማለት ነው። እንደዛ አድርጌ በቅመም አሸሁት። እንትን ነው ታዋ ላይ ማለት ነው። በእንደዛ አይነት ምጣድ ላይ ነው የምሰራው። አያችሁት? እንደዛ አይነት ምጣድ ላይ ነው የምሰራው። አያችሁት? በጣም መጋላ ነበር ግን የምላችሁ ማለት ነው። እናንተ የፈለግን እንደዚህ አይነት ያመጣሉ። እኔ ግን አይቻላል። በፊትማ ማጠብም ራሱ በጣም ነበረ፣ በቃ ያስፈራኝ ነበረ። አሁን ግን ተላመደኝና አያችሁት? በጣም ስለጋለ አልጋላ አይወጣም። የሚያበሉት ነገር የለም። የማይመጣ ነገር የለም ትላላችሁ። እንደዛ አድርጌ አላኩት ማለት ነው። አሁን እንደዚህ ሆኖ ይቀላል ማለት ነው። ይቀላል። አያችሁት? ብቻ ካላለ በደንብ ውስጡ ቅልት ካላለ ሻይም አይወጣም፣ መገልበጥ አይቻልም ማለት ነው። እስኪ ንገሩኝ፣ እንደ ኮሜንት ላይ ያስቀምጡልኝ። እስኪ እንደው እንደዚህ አይነት አሳ ነው ያመጣሉ? እንደው ምን አይነት አሳ ነው? እስኪ ሁሌ በጣም ነው የሚገርመኝ ማለት ነው። እንደው አንዳንዴ እነሱ የማይበሉት የማያመጡት ነገር የለም። አጂብ ነው በጣም። እኛ እኮ ኢትዮጵያውያኖች እንደው እኮ ይሄን ብንበላ እኮ ስደትን ማንወጣም ነበር ይመስለኛል። ያገኘነውን ነገር ብንበላ እንደው ስደት ራሱ የሚባል አንወጣም ነበረ። እና አያችሁት? ብቻ የስራ እኔ በጣም ነው የምጠላው። የሚገርማችሁ ነገር በቃ ደስ አይለኝም። ቃካላ ላይ ይወጣላችሁም ቀንበር ብሎ አይወጣም። በቃላ አይደለ ሊበጣጠስም ይችላል። አቅም የላቸውማ። ትናንሽዬ ናቸው እኮ እንደዚህ ካሜራ ላይ ስታዩ ትልቅ ሊመስላችሁ ይችላል። ግን በጣም ትናንሽ ናቸው እና በጣም አስቸጋሪ ነው። ያው ስራ ስለሆነ ነው እንጂ ስራ ስለሆነ ይሰራል። ምን ታደርጋላችሁ? ግድ ነው። እና እስኪ ንገሩኝ፣ እስኪ እናንተ ቤት አለ ወይ እንደዚህ አይነት አሳ? እኛ ቤት የማይመጣ የማይሰራ አሳ የለም። ስንት ሰዓት መሰላችሁ እዚህ ላይ ተገትሮ ራሱ መስራቱ ማለት ነው። እና እንደዛ ነው ልጆቼ። ምጣዱ ራሱ ሰው ብቻ ይለቷል። እንትን ገለብጣት እንደዚህ ያካችሁ መሰቅሰቅ አለበት። ተዘጋጀ ነው እንዴት እንደሚገለብጠው ብቻ እንደዛ አድርጉ። በጣም አስቸጋሪ ነው። እያችሁ በጥንቃቄ ነው የሚገለበጠው። አለበለዚያ ቁርጥርጥ ትላለች። በፊትማ ያው አልችልም። እቺ እንደውም ተበላሸች።
በደንብ ማረር አለበት እንዲገለበጥ ማለት ነው። ቀስ ቀስ እያለ ነው የሚገለበጠው ማለት ነው። ቀስ ቀስ ተባለ ኮናንዶ እኔ እኮ ምንም የለውም እኮ እንደው የሚበላ ነገር ራሱ እኮ ያን ያህል የለውም። እንዴት እንደሚበሉት ይገርመኛል። ያችሁት በእናትህ በዚህ መልኩ እየገለበጥኩ ነው ማለት ነው። እንደው ነገሩን እናንተ ቤት እንደዚህ አይነት ነገር ይሰራል ወይ ማለት ነው? እንደዚህ አይነት አሳ ታዋው ራሱ ማጠቡ እንዴት እንደሚያደርግ የሚቃጠልበት ማለት ነው። ስጋም አለ ለካ ብቻ ቃ ካላለ ፍርፍር ነው የሚባየችው። እንደዚህ መልኩ ኮሜንት ላይ ያስቀምጡልኝ። እናንተ ቤት እንደዚህ አይነት አሳ ይሰራል ወይስ አይታችሁ አታውቁም? እኔ ለመጀመሪያ ጊዜ ነው የማውቀው ማለት ነው እንጂ እንደዚህ አይነት አሳ ይቻላል። ያሰራችኋል ብታዩት ማለት ነው። እንዲሁ ሲመጣ ብታዩት ማለት ነው። በቃ ያሰራል። እኔማ ይሄንን አልሰራም ብዬታውቃለሁ ማለት ነው። እኔ ይሄንንማ አልሰራም ብዬታውቃለሁ። ግን አሁን እየለመድኩ ሲሄድ ምን ታደርጋላችሁ? ስራ እስከሆነ ድረስ ትሰራላችሁ። እንጀራ አይደል ያወጣን? ይህን አልሰራም ይህን እሰራለሁ ብለን አይደለም። ስለዚህ ግዴታሽ ነው ስሪ እስከምባል ስለማለት ግዴታ ነው እላችኋለሁ። እና ያችሁት የገለበጥኩት ራሱ ቃል አሁን እዚህ ጋር ሀራራ አስቀምጫለሁ። ሀራራ ላይ ያደርጋለሁ ማለት ነው። ያችሁት በጣም ከባድ ነው። አሁን በታችን እንደዚሁ ቀልቶልናል ማለት ነው። አሁን ሀራራ ላይ ያደርጋለሁ ማለት ነው። እንግዲህ አብራችሁ ስለቆያችሁ በጣም አድርጌ አመሰግናለሁኝ። እስኪ የእኛም ቤት ይሄ ነገር ይሰራል ብላችሁ ኮሜንት ላይ ያስቀምጡልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ለአስተያየታችሁ፣ ለኮሜንታችሁ፣ ለሁሉ ነገራችሁ በጣም የማመሰግነው። ክበሩልኝ ነው የምለው ውዶችዬ። እንግዲህ አሁን
ለነበረን ቆይታ በጣም አድርጌ አመሰግናለሁ። በድጋሚ በሌላ ቪዲዮ ውስጥ የምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።